የሸኔን ጉዳይ ብንወስድ አንዱ የሚነሳው ጥያቄ ከሸኔ ጋር የተደረገው ድርድር ግልጽ አይደለም። ምን ተስማምታችሁ ነው ወደ ሀገር ውስጥ የመጡት? ምን ቃል ተገብቶላቸው ባይመለስላቸው ነው ወደ ግጭት ያመሩት? የሚል ጥያቄ ከግራ ከቀኝ ይነሳል። ያ ሁላችሁም እንደምታስታውሱት የሰላም ጥሪው የኢትዮጵያ ተፋላሚ ኃይሎች ከያሉበት ሀገር ወደ ሀገራቸው ተመልሰው የሐሳብ ትግል እናድርግ የሚለው ጥሪ በመጀመሪያው ቀን የፓርላማ ንግግር ውስጥ የተካተተ ነው። የመጀመሪያው ከለውጡ ጅማሮ በተደረገው ንግግር ውስጥ አንዱ የቀረበው ጥሪ ለሁሉም ኃይሎች ይህ ነበር። ከለውጡም በኋላ ከሁለት ሶስት አራት ወራት በኋላ ፓርላማ ላይ በነበረን ንግግር አንዳንዶቹን ስማቸውን በመጥቀስ ጭምር ከእንግዲህ በኋላ ልንገዳደል አይገባም፣ ወደ ሀገራችሁ ግቡ፣ ወደ ሀገራችሁ ለመግባት የሚያስቸግራችሁን ነገር እኛ እናስተካክላለን፣ በሰላማዊ መንገድ ታገሉ፣ ስልጣን በሐሳብና በሰላም ትግል ሊገኝ ይችላል የሚል ጥሪ የቀረበው ከዚህ ቤት ነው። ከዚያ በኋላ ኦነግም ኦብነግም ግንቦት ሰባትም ኢህአፓም ሌሎችም ፓርቲዎች ተመሳሳይ በሆነ መንገድ ጥሪ ቀርቦላቸው ወደ ሀገር ውስጥ ገብተው በተለያየ ደረጃ እየተንቀሳቀሱ ባሉበት ሁኔታ ከኦነግ ጋር የተደረገው ስምምነት ምን ነበረ ብሎ ለብቻ ማንሳት ምናልባት ነገርየውን በሴራ አይን ከማየት ያለፈ ጥቅም ያለው አይመስለኝም። ለኦነግ የቀረበው ጥሪ ለኦብነግ የቀረበው ጥሪ ልዩነት የለውም፣ አንድ ነው። ለኦነግ የቀረበው ጥሪ ለግንቦት ሰባት ከቀረበው ጥሪ ልዩነት የለውም። በነገራችን ላይ ኦነግን ወክለው በኃላፊነት ደረጃ አስመራ ላይ ንግግር ያደረጉ ሰዎች አብዛኛዎቹ አዲስ አበባ ነው ያሉት። ከፊሉም በዚህ መንግስት ውስጥ ተካተው የመንግስት ኃላፊነት ወስዶ ስራ ይሰሩ ነው ያሉት። የተለየ ድርድርና ምክክር ካለ ግማሾቹ እዚህ ገብተው ስልጣን የሚጋሩበት፣ ከፊሎቹ ደግሞ ጫካ ገብተው ሰው የሚያሰቃዩበት ምንም ምክንያት አይኖርም። ሐሳቡ ለሁሉም አንድ ነው። ታንዛኒያ በነበረው ድርድር የግልጸኝነት ችግር አለ ብለው ለሚያስቡ ኃይሎች ወደ ታንዛኒያ ድርድር ስንጀምር ለመላው የኢትዮጵያ ሕዝብ በግልጽ ድርድር እንደምንጀምር ተገልጿል። ድርድር ከጀመርን በኋላ በነበሩ ውይይቶች ሲጨመቅ ለኢትዮጵያ ሕዝብ ይህንን ነገር አሳካን ብለን ለመናገር የሚያስችል ድምዳሜ ላይ ባለመደረሱ ምንም ነገር ማቅረብ አልቻልንም። ወደፊት ልቦና ሰጥቷቸው የኢትዮጵያን ሕግ አክብረው የኢትዮጵያን ስርዓት አክብረው በውይይት አምነው ድርድሩ ሲፈጸም ደግሞ በግልጽ ለዚህ ለተከበረው ምክር ቤት እንዲሁም ለመላው ኢትዮጵያ ሕዝብ ሪፖርት ይቀርባል። ከሸማቂያን ጋር መነጋገር መደራደር ግን አዲስ ልምምድ አይደለም። በኢትዮጵያ ያለ አዲስ ልምምድ አይደለም። ለምሳሌ እንግሊዝን ብንወስድ ከአይሪሽ ሪፐብሊካን አርሚ ጋር ለረጅም ዓመታት ይደራደሩ ነበር። በኮሎምቢያ ከፋርክ አማጽያን ጋር ለረጅም ጊዜ ድርድር ይካሄድ ነበር። ድርድር እያካሄዱ ነገር በሰላማዊ መንገድ መፍታት እዚህ የጀመርነው ጉዳይ ሳይሆን የዓለም ልምምድ ነው። ከሁቲም ጋር ብዙ ኃይሎች ንግግር፣ ውይይት፣ ምክክር ያደርጋሉ። ንግግር ማለት ውይይት ማለት ለመነጋገር በር መክፈት ማለት በሁሉም ጉዳይ መግባባት ማለት ላይሆን ይችላል። ሸኔ በአስመራ የነበረው ድርድር በመንግስት ሳይሟላ ቀርቶ ቃል የተገባው ነገር ሳይፈጸም ቀርቶ ከሆነ ወደ በረሃ የገባው እታገድልሃለሁ ለሚለው ህዝብ ተጨንቆ መብት ስላጣ ልማት ስላጣ ሰላም ስላጣ እታገድልሃለሁ ብሎ በረሃ ገብቶ ከሆነ ያንኑ ህዝብ እያገቱ ልማት እንዳይሰራ ያደረጉ ዘረፋ መፈጸም ለኦሮሞ ህዝብ ምንም አይነት ፋይዳ አያመጣም።
አሁን ሸኔ ተሰማርቶ ያለው ግለሰቦች ማገድ፣ መኪና ማቃጠል፣ ልማት እንዳይሰራ ማድረግ ነው። ይህ በማንኛውም የትግል መስፈርት ለሆነ ዓላማ መሳኪያ የሚደረግ የትግል ስልት ተብሎ ሊወሰድ አይችልም። ጥፋት ነው እንበልና እንካችሁ ውሰዱስ ቢባሉ በምን ሞራል ነው የዘረፍከውን፣ የገደልከውን፣ ያገድከውን ህዝብ ነገ ልምራህ የምትለው? ይህ አግባብ አይመስለኝም። ልቦና ገዝቶ ወደ ሰላም መድረክ ራስን ማምጣት ያስፈልጋል። የራስን ህዝብ እያሰቃዩ እታገልላለሁ ማለት ጥቅም የለውም። ለኦሮሞ ህዝብ የሚያስፈልገው በሰላም በንግግር በውይይት አማራጭ ሐሳብ በማቅረብ የተሻለ ሐሳብ ያለው ሰው በምርጫ አሸንፎ ስልጣን የሚይዝበትን ዲሞክራሲያዊ ልምምድ ማሳደግ ብቻ ነው። ይህ በድርድርና በእነሱ ወገን የሚታይ ቢሆንም እዚህ መሃል ተቀምጠው በሸኔም በሌሎችም አማጽያኖች የማይጨበጥ ተስፋ የሚጠብቁ ሰዎች ደግሞ አሉ። ኦሮሚያ ውስጥ አርሲ አካባቢ አንድ የሚታወቅ አባባል አለ። አንድ ሞኝ አዳኝ ለአደን ካልወጣው ብሎ ከቤተሰብ ተሰናብቶ አደን ከወጣ በኋላ አንበሳ ሊገድል ወጥቶ በአራተኛው ቀን በአንበሳ ይበላል። በአንበሳ መበላቱ ጭምጭምታ ወሬ ተሰምቷል። ግን መበላቱን የማይቀበሉ ሰዎች በየቀኑ አዳዲስ ዜና ያመጣሉ። ዛሬ ሞኞ ወይም ገዊቻ 4 አንበሳ ገደለ፣ ሰሞኑን በድል ይመለሳል ይላል። በሳምንቱ የለም 4ቱን አንበሳ እየገፈፈ ቆዳቸውን እስኪያወጣ ድረስ ትንሽ ጊዜ ወስዶበት ነው ይመጣል ይላል። በሳምንቱ የነዛን 4 አንበሶች ቆዳ ሰፍቶ ልብስ አድርጎ ለብሶ ሊመጣ እየተዘጋጀ ነው ይላል። በሳምንቱ እዛ አካባቢ ያለ ገዢ በጀግነቱ ተደሞ ሽልማት ሊሸልመው ድግስ እያዘጋጀ ስለሆነ እሱ ይዞት ነው ይመጣ ይላሉ። ያ የተበላው ሞኞ እስካሁን ይመጣል እየተባለ ይጠበቃል። ይሄን በሞኝነት የመጠበቅ ነገር ትተን ኢትዮጵያ ውስጥ በሰላም በምርጫ በዲሞክራሲ ካልሆነ በስተቀር በጠመንጃ በአፈሙዝ ከእንግዲህ በኋላ ስልጣን ይዞ ማስተዳደር አይቻልም። በብዙ ምክንያት አይቻልም። ያለው አማራጭ ሐሳብ ማደረጀት፣ መትጋት፣ ህዝብ ማሳመንና በዚያ በሐሳብ ልዕልና ስልጣን መያዝ ብቻ ነው እና ተስፈኝነት በማይጨበጥ ነገር እንዳይሆን ጥንቃቄ ያስፈልገዋል። ይህ ተስፈኝነትም ነው ሰላሙን በአንድ በኩል እንዳይመጣ የሚገዳደረውና የሚያስቸግረው ብዬ ስለማስብ ነው።